ሰላም ቤተሰብ እንዴት ናችሁ? እንግዲህ this is my first video on my YouTube channel እና በጣም አመሰግናለሁ ሰብስክራይብ ላደረጋችሁ ፋሚሊ ሆናችሁ ቤተሰቦች በሙሉ በጣም አመሰግናለሁ። ለዚህ ያበቃኝ መልካም ወንድምም አመሰግናለሁ በዚህ አጋጣሚ እና ዛሬ ናትናኤል ማን ነው ምንድነው ምን አርጎ ነው የሚለውን በጥቂቱ የምናይ ይመስለኛል። እርግጥ ነው ናትናኤል ማን ነው የሚለው ሲነሳ እንግዲህ በጣም ብዙ ታሪክ እንደሆነ አልጠራጠርም። ኤኒዌይ ገና መነሳቴ ነው ካልጌ እንደዚህ ስል ፊት ለፊት ስለሆነ ነው። እሺ ገና መነሳቴ ነው። ከዛ ሩቲን አላዘጋጀውም፣ ሆነስሊ ለመናገር ፕሮግራም አላዘጋጀውም፣ ግን ተነስቻለሁ። እረቦኛል፣ ቤት አላጸዳውም ምናምን ቀጥታ ዩቲዩብ የከፈትኩት ያን ነገሮች በቪዲዮ ላሳያችሁ ነውና ናትናኤል ማን ነው ምን አድርጎ ነው የሚለውን በትንሹ ታዩታላችሁ። ተከታተል። ይሄ ነው አልጌ፣ ይሄ ነው ልብሴን ሁሉ አላነጠፍኩም፣ እንደዚሁ እንደተዘረከረከ ነው ያለው እና this is my life setup። ላይቭ መገባባት ቦታ ነች። እቺ ነች በቃ የኔ ቤት፣ እቺ ነች የኔ ሃውስ፣ የኔ ቤት ይሄ ነው። ሌላ ምንም አዲስ ነገር የለም። እንግዲህ በጊዜ ሂደት እየተጨመረ የሚመጣ ምናምን ነገር ይኖራል፣ እግዚአብሔር ነው የሚያውቀው። እና ይሄ ነው የኔ አልጋ ከነ ላይቭ ሴታፔ ምናምን ማለት ነው። ፒሲው የኔ አይደለም የወንድሜ ነው። ኤኒዌይ ቪዲዮአችን እንዲህ እያለ ይቀጥላል ማለት ነው። አሁን ቀጥታ የምንሄደው የት ነው የምንሄደው? እርቦኛል እንዳልኳችሁ፣ ግን ከዛ በፊት የምናደርጋቸው ነገሮች ቤት እናጸዳለን። ትንሽ ዝም ብለን ጠቅጠቅ ምናምን የምናደርጋቸው ነገሮች ይኖራሉ። ተከታተሉ። እሺ መጀመሪያ ማጽዳት ስላልኳችሁ ወደ ማጽዳት እንሄዳለን ማለት ነው። ታዲያ ስናጸዳ መጀመሪያ የማይረሳው ነገር መጥረጊያ እና ሞሉያ ነው። መጥረጊያና ሞሉያ ይህን መጥረጊያና ሞሉያ እዚህ ጋር ካደረግን በኋላ መጀመሪያ በመጥረግ ስለሆነ የምንጀምረው ላይክ ስንጠርግ ቢኖረን አሪፍ ነው ብዬ ስላሰብኩኝ ነው። ላይክ ማስታወሻ ነው ይሄ ቤት ሲጠረግ ምናምን። እሺ እና ሆነስሊ በጣም ቤት ማጸዳ ሰው አይደለሁም፣ ግን ጽዱ ነኝ። በክት አይደለሁም። ሶሪ ፎር ዘ ወርድ። እሺ ጋይስ ይቅርታ በጣም ለቃሉ፣ ግን በጣም ማጸዳ ሰው አይደለሁም። ኢት ሚንስ ይሄ ላይፍ ሴታፕ ነው ጋይስ። እንግዲህ እናንተ አግዛችሁ ደግሞ በጣም ብዙ ነገር እንደምሰራ አልጠራጠርም። አይ ቲንክ ድምጼ ይሰማል አይደል? ምንም ከት የለውም ባይዘው የምሰራው ቪዲዮ፣ እሱንም ልታውቁ ፈልጋለሁ። ምንም ከት ያደረኩት ፋይል የለም፣ ምንም ያመለጣችሁ ነገር የለም። this is my ዱካ ጌታ። እዚህ ላይ ሆኜ ነው ላይቭ የምገባው ራሱ በጣም ነው የሚያመኝ ጋይስ፣ በጣም ለምን ይሄን ፓርት አላሳያችሁ? ይሄን ፓርትም ይዩት። ለምን ቤቱ ብቻ አሰዳታላችሁ? ይዩት። ከዛ ኔክስት የሚሆነው ሞልወል ማለት ያው በትንሹ ወልወል እናደርጋለን ማለት ነው። ኤኒዌይ ይህንን ይመስላል እንግዲህ አጽድተን ጨርሰናል ቤታችንን። ኔክስት የሚቀረው ላይክ ዝም ብለን ግን የሻወር ቀን አይደለም፣ ግን ላይክ ዝም ብዬ አሁን ሞቅ ስላለኝ አፍቱ ልቅልቅ
ጋይስ እንግዲህ ታጥበናል። ፊታችንን፣ ሰውነታችንን ምናምን ታጠብን። እንግዲህ ከታጠቡ በኋላ ዝም ብለን ፀሐይ እንሞቃለን። አሁን መብራት ምናምን ስለሌለ ያለው ምግብ ደግሞ ሽሮ፣ ወተትና ቁሌት ብቻ ነው። ስለዚህ ያንን ብቻ ነው ያለው። የሆነ ቦታ እንሄዳለን። እዛ ሄደን እስከምንመጣ መብራት ከመጣ ጥሩ ነው፣ ካልመጣ ግን አለመጣም። እንግዲህ ምንም ማድረግ አይቻልም። እድላችን መሞከር። የሆነ ቦታ ደርሰን እንመጣለን። መብራት ከመጣ መጣ ነው፣ ካልመጣ አልመጣም። እሺ ጨርሰናል ጌስ። ገርማችሁ ስልኬን ከዚች እንኳን አላምነውም። በቃ ባትሪ ዘጋብኛል ብዬ አንድ የገዛኋት ፓወር ባንክ አለች፣ ፈርዶባታል። እሷን ኪሴ ውስጥ ማድረጌን አረሳም ኪሴን ስቸው እኮ ብሩስ ብር ይዣለሁ። የምሄድበት ቦታ በጣም ብር ያስፈልገናል። ለዛ ነው። ምን አለ መሰላችሁ መሞከር የምፈልገው ነገር አለ። መሞከር የምፈልገው ነገር ይሄ ብዙዎች የሚበሉት ያቃጥላል ብለው የሚበሉት የኢንዶሚ ቢጤ አለ እና እሱን የኢንዶሚ ቢጤ መሞከር እፈልጋለሁ። ለተፈጠረው የድምፅም ሆነ የካሜራ ኳሊቲ እጥረት ይቅርታ እየጠየቁኝ ፕሮግራሜን እቀጥላለሁ ማለት ነው። ጋይስ አሁን ገና መውጣት ነው። ኤኒዌይ ሰፈሩ ጭር እንዳለ ነው። እስካሁን የትምህርት ቀንም ነው። ተማሪዎች፣ ሰዎች፣ ልጆች ምናምን የሉም። ሰራተኛ ብቻ ነው። ሰራተኞቹ ደግሞ ሁሉም ወደ የቢሮአቸው ናቸው ምናምን እና እኔ ራሴ አሁን ቁርስ ምናምን ትንስል ገና 4 ሰዓት ምናምን እና እንሄዳለን። ችግር የለም፣ አሳያችኋለሁ ሁሉንም ነገር። እንግዲህ ሱቅ ደርሰናል። ግን ሱቅ ውስጥ ብዙ ነገር አለ። ምን እንደምገዛ ደግሞ ነግራችኋለሁ። በጣም ብዙ ጊዜ የሚሞክሩት ልጆች የሚያቃጥለው ኑድልስ ነው መሞከር የምፈልገው። እስኪ ላሳያችሁ ትንሽ። እና እኔ የፈለኩት ይሄንን ነው። ምን ነበረ ስሙ? ኑድልስ ቡዳክ ነው የሚለው። ቡልዳክ ሆት ቺክን ፍሌቨር ራመን ኑድልስ ይባላል። በሁለት ሲባዛ ምንድን ነው? በሁለት ሲባዛ በእንግሊዝኛ 2 ታይምስ 2x ማለት የማቃጠል ኃይሉ ማለት ነው። 3x ናን አለክ አንተ አለ። ስንት ነው እሱ? አንድ ነው ዋጋው አንድ ነው። 3x ስጠኛ። ሌላ የለም ፎር ምናምን። እሺ ጋይስ እኔ 2x-ን አልፈልግም፣ ምክንያቱም አሁን የምፈልገው ኤክስፒሪየንስ ለማድረግ ስለሆነ ማለት ነው። ስለዚህ በ3x መቃጠል ነው የምፈልገው። 3x ስንት ብር ነው? 450 3x ይላችሁ 450 ነው የምገዛው። እሱን ገዝቼ ከዛ ይሄስ ቢጫው ምንድን ነው? የልጆች ነው። እንግዲህ ይሄንን ሪስኩን ወስጄ ነው የምቃጠለው። እሺ ስንት ብር ነው? 450 ስንት ነው? ያው መልሳለኝ ጋይስ መልሳለኝ። ይሄንን ታዲያ እንቀጣጠላለን። አረ ብቻዬን ነው የምቃጠለው። እነሱ ሲቃጠል እኔ ምን በጣም ያቃጥላል። አረ ውሃ ምናምን እሺ ላይክ አሁን እንደ ኖርማል ኢንዶሚ ትንሽ ውሃ ፈለው ኖርማል ኢንዶሚ ተቀቅሏል። ከዛ በኋላ ሶስ መጨመር፣ ከዛ መሰል መጨረሻ ላይ ሊወርድ ሲል ነው ሶሱ። ኦኬ ውሃ ምናምን ብጠጣ ይባስ ይግላል።
ኤኒዌይ ጋይስ ይሄንን እቤት ገብተን እንሞክረዋለን ማለት ነው። በጣም ከባድ እንደሚሆን አልጠራጠርም። እግዚአብሔርን this is my first by the way ዩቲዩብ አለኝ አለ ለዛ ኦኬ ዩቲዩብ አለኝ። በጣም ምርጥ ፋሚሊዎችም አሉ። በዚህ አጋጣሚ ዩቲዩብ ላይ 4000 ምናምን ቤተሰብ አለኝ የሚወደኝ። ቲክቶክ ላይ እንዲሁም ወደ 81000 አለኝ። ኢንስታግራም ላይ እንደዚህ ወደ 7000 የሚጠጋ እንትን አለኝ። ኤኒዌይ ጋይስ ገዝቼ ጨርሻለሁ። መልሴንም ተቀብያለሁ። ከዛ ቤት ገብተን እንግዲህ የመቃጠሉን ሂደት አብረን እናያለን ማለት ነው። ግን ሪስክ አለው ነገር እኮ። እሺ ወደ ቤት እንሂድ። እሺ ጋይስ ገሽ ነኝና አንቺ ተይኝ ተፋቺ። ኧረ በክርስቶስ አስጠለኝ እንዴ! ምን ላድርግልሽ? ነይ እሺ ነይ እሺ እዛ ሱቅ ነይ እሺ እንዴ ለምን ታስቸግሪኝ? እኔ የራሴ ኑሮ አለኝ እኮ። ያ አንቺ ሸቅለሻል። ይኸውልሽ ብር 10 ምናምን ብር አለሽ። ትቀልዳለች እንዴ? የት ነው? እሺ የት ነው? ምንድን ነው የምትፈልጊው? ያና ምንድን ነው የምትፈልጊው? ጭራሽ ሱፐር ማርኬት ነው የምትገቢው? ኧረ ድፍረት! ነይ ሱፐር ማርኬትማ አልወስድሽም። በጣምማ ሱፐር ማርኬት ሄደሽ አገዢው። ዳቦ ምናምን አይሻልሽም? አባት ታስፈጊኝ። ወደ ቤት ልሄድ ነው። እሺ ምን ትላለች እቺ? ከመንገድ አስቁማ በእናትሽ አላ ከመንገድ አስቁማ እግሬ ተጠምጥማ ልሄድ ነው ወደ ቤት። አሁን የት ነው ምን ፈልጊው? ኬክ ትለኛለች። እኔ እንኳን አልበላሁም። ኧረ በክርስቶስ እሺ ነይ ዳቦ ቤት ኬክ ትያለሽ እንዴ? ምን ሆነሽ? መድኃኒዓለም አውጣኝ እንደው እግዚአብሔር። ነይ ሩት። ምን አይነት አስቸጋሪ እንደው በስመ አብ። ኬክ ነው ፈልጊው። ኬክ የልደት ቁጥር ይደረግበት። አረ ጋይስ በጣም ትቀልጃለች ማለት ነው። ምንድን ነው ፈልጊው እላታለሁ። ኬክ አትለኝ። ኬክ ነው ፈልጊው ማርያምን። ኬክ ዳብሊው ኬክ ስላስቸገርሽ ነው እንጂ ሲጀመር እኔ ባልገዛልሽ ደስ ይለኛል። ጌታ እኔ ግልጹ ነው የምናገር። መርዳት ካለብን ነው እንጂ ያን በግድ እንዴ መንገድ ላይ አስቁማኝ አስገድደሽ ነው በዚህ ታውቂያለሽ። አስገድደሽ እንደሆነ ታውቂያለሽ። አስገድደኝ አላ እኔ መንገድ ላይ ነው እግሬን ይዛ ካልገዛልኝ አለች። ምን ስላት ኬክ አለች። ኬክ ትላለች እንዴ? እሺ አንድ ዳቦ ስጣት። አረ እየሰማሻት ነው። ኬክ እያለች እኮ ነው። እግዚአብሔር ቶርታ ይሆንልሽ። ቶርታ ያው ያዢ ዳቦሽ እንካ ልጄ እንካ። አንድ ዳቦ በእናትህ ሰጣት። ያው ለሱ ሄሎ ኬክ አትፈልጊም? ሄደች በቃ ስራዋን ሰራች። አንቺ ሸቅለሽ ነው። እሺ ቴንኪው። በጣም ነው የምትገርሚው ግን ተቀይሜሻለሁ። እግዚአብሔር ከመንገድ አስቁመሽ ኬክ ብለሽ ዳቦ ገዝቼልሽ አንተዋወቅ። በጣም ይገርመኝ ጋይስ። እግዚአብሔር ሰው በዚህ ድፍረት ይሰራል። እኛ ግን ዩቲዩብ እኔ ቀና አድርጌ ካሜራ መቅረጽ እፈራለሁ። እነሱ በዚህ ድፍረት ይጠይቃሉ። እግዚአብሔር ይመቻት፣ በጣም ይመቻት። እግዚአብሔር ኤኒዌይ ወደ ቤት እየገባሁ ነው። ለካሜራ ኳሊቲ ምናምን በጣም ይቅርታ፣ ለኳሊቲና ለድምፅ ኳሊቲ። ወደ ቤት እስክገባ ግን መንገዱን ላሳያችሁ። እንግዲህ ወደ ቤት እየተመለስን ነው። ወደ ቤት እና ጋይስ ቤት ደርሻለሁ። በጣም የምጠላው ነገር ቢኖር በር ማንኳኳት። እግዚአብሔር የራሴን ቤት ሰጥቶኝ በር ማንኳኳት መቼ እንደማቆም
እግዚአብሔር ነው የሚያውቀውና ዱዓ አድርጉልኝ፣ ጸልዩልኝ። የሰው በር ማንኳኳት ደብሮኛል በቃ። እንዴት ነሽ? ሰላም አከራዬ ነች እና በጣም ነው ሼም የሚይዘኝ። ላይ አንኳኩቼ በር ክፈችልኝ ምናምን ስላት በጣም ሼም ነው። ላይክ ቁልፍ ሰጥተውኛል ባይዘው፣ ግን እኔ የለም ወንድሜ ጋር ብቻ ወንድሜ ጋር ነው ያለው ነው። ኤኒዌይ ቤት ገብተናል። ቤት ገብተናል። መብራት አልመጣም። እሺ ምን ይሻላል? የገዙት ምግብስ ምን ይሁን? ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። መብራት አልመጣም እስካሁን። በጣም ኤል ኢትዮጵያ መብራት ኤል አስቸጋሪ ነው። እሺ ኤኒዌይ በጣም የሚደብረኝ ምን እንደሆነ ታውቃላችሁ? ቁርስ አልበላሁም። የገዛሁት ነገር የሚሰራው በመብራት ያው በስቶቭ ነው። መብራት የለም እስካሁን ጾሜ ነው። ስለዚህ ኤኒዌይ መብራት እስኪመጣ አሁንም ትንንሽ የማሳያቸውን ነገሮች አብራችሁኝ ተከተሉ፣ ተመልከቱ። ማሳያችሁ ነገሮች ተመልከቱ። ለምሳሌ አሁን እዚህ ጋር መጽሐፍ አለ። ሁሉንም አንብቤያለሁ ማለት አይደለም። አንዳንዱን ያነበብኩትን እስኪ አብረን እንቁጠር። እግዚአብሔርን ያነበብኩትን የልማድ ኃይል መጀመሪያ የልማድ ኃይል፣ የፍቅር አብዮት፣ እነዚህ ሶስቱ መጽሐፍ አንድ ላይ አንብቤያለሁ። ሶስት መጽሐፍ ብቻ አለ እዚህ ጋር ያነበብኩት እዚህ የሚለኝ ይሄም አለ። ትኩሳት እና ተገለጥ የሚል መጽሐፍ አለ ማለት ነው። አንዳንድ መጽሐፎች አንብቤያለሁ በጣም። ለምሳሌ አሁን ከዚህ ላይ አንብብላችሁ። ከዚህ ላይ በጣም የምወደው ከፍቅር ህይወት ላይ ማለት ነው። ከፍቅር ህይወት ላይ በጣም የምወደው ስለ ፍቅር የተናገረበት የክፍል 1 እንትኑን ላንብብላችሁ። ፍቅር ማለት ምን ማለት ነው? ፍቅር የሰው ልጅ ከሚለማመዳቸው ጠንካራ ስሜቶች አንዱ በመሆኑ የትርጉሙን ጥልቀት ለመግለጽ በሀገራችን የሚገኙትን በርካታ ቋንቋዎች ጨምሮ አብዛኛዎቹ የዓለም ቋንቋዎች የቃላት አቅም ያንሳቸዋል ይላል። ስለምን ለመግለጽ? ስለ ፍቅር ለመግለጽ። ለዚህ ነው አንዳንድ ጥንታዊ ቋንቋዎች ይህንን አስገራሚና ጥልቅ የሆነ ስሜት ለመግለጽ ሲሉ የተለያዩ የፍቅር ቀለማትን የሚያመላክቱ ቃላት ቀስ በቀስ ወደ ማዳበር ያደጉት ይላል። ስለሆነም ስለ ፍቅር ለመነጋገር በቅድሚያ ፍቅር በሚለው ቃል ትርጉም ላይ የጋራ የሆነ ግንዛቤ ሊኖረን ይገባል ይላል። ይቀጥለው ይህንን ይመስላል። ኤኒዌይ እና ስለ ፍቅር ነው የሚያወራው። ፍቅር ምንድነው? የፍቅር አይነቶች ስንት ናቸው? ምናምን የሚል ነገሮች አሉት። ኤኒዌይ በዚህ መጽሐፍ ብዙ ነገር ተምሬያለሁ። እኔ ራሴ የመሬ ነው የምላችሁ ማለት አውቄበታለሁ። እንዳነብላችሁ የምትፈልጉ ከሆነ ኮመንት ላይ ስለ መጽሐፉ በሉኝ፣ እቀጥልላችኋለሁ በሰፊው። የሚያምር የተረካና የመጽሐፍ ንባብ ጊዜ ይኖረናል። የመገፋት ህመም የሚል ሌላ መጽሐፍ አለ። የመገፋት ህመም የሚል ማለት ነው። የመገፋት ህመም የመገፋት እውነታዎች ይልና ክፍል 1 ይጀምራል። ትንሽ ነው ማነብላችሁ። የመገፋትን ችግር እንደ አንዳንድ የግል ወይም የማህበራዊ ችግሮች ሁኔታው የተከሰተበትን ሰው ብቻ በመንካት የሚወሰን አይደለም ይላል። አንድ የመገፋት ሰለባ የሆነ ግለሰብ፣ ቤተሰብ ወይም ዘር በሚገባ ካልታከመና ስር ነቀል መፍትሄን ካላገኘ መዘዙ አገር አቀፍ ከዚያም አልፎ አህጉር አቀፍና ሲያልፍም ዓለም አቀፍ
ሊሆን ይችላል ይላል። በምን ምክንያት? በመገፋት ምክንያት። መገፋት የቤተሰብ ችግር ብቻ ሳይሆን የግለሰብም ችግር፣ የሀገርም፣ የአህጉርም እንዲሁም ደግሞ የዓለምም ችግር ሊያመጣ ይችላል ብሎ ይጽፋል የመገፋት ህመም የሚለው መጽሐፍ። ራዕይን የማወቅ የሚል መጽሐፍ ደግሞ አለ ሌላ። ራዕይን የማወቅ መጽሐፍ አንብቤያለሁ፣ ግን በጣም ከባድ ነው። በጣም 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 ማለት ነው። ግን ክፍል 1 ላንብብላችሁ። የራዕይነት ምንነት መገንዘብ ይላል። ቁጥሩ ቀላል ያልሆነ የህብረተሰባችን ክፍል ራዕይ የሚባለውን ሀሳብ አስቦትም አንስቶትም አያውቅም። እያንዳንዱ የህብረተሰብ ክፍል ደግሞ በራዕይ ላይ የተሳሳተ ምልከታና ትርጉም ነው ያለው ይላል። በጣም ከባድ ነው። ራዕይ፣ ህልም ምናምን የሚባሉ ነገሮች አሉ። እነሱ ከባድ ናቸው። የራዕይን ምንነት ማወቅ ወይም አለማወቅ እንዲሁ ችላ ተብሎ የሚታለፍ ጉዳይ አይደለም። ምክንያቱም ራዕይ የአንድን ግለሰብም ሆነ የአንድን ህብረተሰብ አቅጣጫ የመለወጥ ጉልበት ስላለው ማለት ነው ይላል። ኤኒዌይ ይህም ስለ ራዕይ ነው የሚያወራው። አሪፍ መጽሐፍ ነው። 3ቱ መጽሐፍ የዶክተር ኢዮብ ማሞ መጽሐፎች ናቸው። ብታነቧቸው እመርጣለሁ። ወይ ደግሞ መጽሐፉ በሉኝ አነብላችሁና እንግዲህ ጥሩ እውቀት ጌታ ይኖራቸዋል። የፍቅር አብዮት ይላል። ይህም ስለ ፍቅር ነው የሚያወራው በብዛት። ፍቅር ማለት ሰላም ምን አይነት ጥቅም በምን አይነት መንገድ እንደሚመጣ ማለት ነው። የልማድ ኃይል አቶሚክ ሃቢት ብዙዎቻችን የምናውቀው ትልቅ ዝነኛ መጽሐፍ ነው። የልማድ ኃይል የሚናገረው ስለ ልማድ ነው። ስለ ልማድ ማለት በእያንዳንዳችን ህይወት ያለ የልማድ ኃይል ምን ሊያመጣ እንደሚችልና ምን እንደሚያስከትል ምን እንደሚፈጥር ነው። ኤኒዌይ በጣም አሪፍ መጽሐፍ ነው፣ አንብቡት። እሺ ከሁሉም በላይ ግን የራሳችሁን ህይወት መርምሩ። ጌታ መርምሩ። እኔ ላስት ወራቶች በጣም ላለፉት ወራቶች ራሴን አልነበርኩ ማለት በጣም የሚያስጠላው። በቃ ስቲል አሁን ላይ ያለው ነገር ደስ አይልም። ስራ ነበሩኝ፣ ስራዎች ጠፍተዋል፣ አሁን የሉም። እንደዚህ ነገሮች ይመጣሉና ራስ ላይ መስራት በጣም አለብን ብዬ አስባለሁ። በተቻላችሁ አቅም ግን ይህን ቪዲዮ ሰብስክራይብ አድርጉ። ይህን ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉኝ፣ ሼር አድርጉ። የምለቃቸው ቪዲዮዎች በሙሉ እንዲደርሷችሁ የደወል ምልክቷን ተጫኑ እያልኩኝ መብራት አለመምጣቱን በድጋሚ እናገራለሁ። አፌ ሞልቼ እናገር። ምክንያቱም መብራት ኃይል እንዳንወቅ ሰው ያው የኑሮ ነገር ሆኖብን። ኤኒዌይ መብራት እስኪመጣ ሚላርግሽ ጋይስ። ምን ማድረግ ይቻላል? የእውነት ማልቀስ ይሻላል። ኤኒዌይ ጋይስ በጣም 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 ያዘንኩበት ጉዳይ ረዥም ጊዜያቶች እና ሰዓታቶች ቆይታ በኋላ መብራት አልመጣም። ጭራሽ ዝናብ እየዘነበ ነው ምናምን እና ይህን ቪዲዮ ስቀርጽላችሁ ስልኬ ባትሪ የለውም። ፓወር ባንክ መውረድ ያልቆታል 3 ምናምን ያለው እና ሊያሰራኝ አይችልም። መብራት አልመጣም። ያለውንም ነገር መቅረጽ አልችልም። ስለዚህ በቀጣይ ቪዲዮ ያ የምግቡ ነገር ይዤላችሁ እመጣለሁ ማለት ነው። እወዳችኋለሁ። መልካም ጊዜ። ስለተከታተላችሁኝ በጣም አመሰግናለሁ። መልካም ጊዜ ሆነላችሁ። እወዳችኋለሁ። ተባረኩ። ሰብስክራይብ ማድረግ እንዳትረሱ።